አምላክ ይጠብቃል። ዛሬ ነሐሴ 16 ቀን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ደንብ መሰረት ምዕመናን ለ15 ቀናት ያህል በታላቅ ሱባኤ በጾምና በጸሎት ሲማጸኑ የቆዩበት የፍልሰታ ጾም ፍጻሜ አግኝቶ የእመቤታችን የቅድስት ድንግል ማርያም የስጋዋ ትንሣኤና ዕርገት ወይም ፍልሰታ ለማርያም በታላቅ መንፈሳዊ ሐሴትና ድምቀት የሚከበርበት ታላቅ ዕለት ነው። ሞት በሰው ሁሉ ላይ የሰለጠነ ቢሆንም የሕይወት እናት የሆነችው ቅድስት ድንግል ማርያም ግን በመቃብር ተይዛ አልቀረችም። ልጇና አምላኳ ኢየሱስ ክርስቶስ በሦስተኛው ቀን ተነስቶ እንዳረገ ሁሉ እርሷንም ከእናትነቷ ክብር ጋር በታላቅ ምስጋና አስነስቶ ወደ ሰማያዊው ክብር አሳርጓታል። የእመቤታችንን የስጋዋን ፍልሰት ታሪክ በሚገባ ለመረዳት መነሻውን ከጥር 21 ቀን የእረፍት ታሪኳ መጀመር ይኖርብናል። እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ 64 ዓመታትን ከኖረች በኋላ ጥር 21 ቀን በክብር አረፈች። ሐዋርያትም የእመቤታችንን ቅዱስ ሥጋ ይዘው ሊቀብሩት ወደ ጌቴሴማኒ አትክልት ስፍራ ሲሄዱ በዘመኑ የነበሩ አይሁድ በቅናት ተነሳሱ። ቀድሞ ልጇን በ3ኛው ቀን ተነሳ አረገ እያሉ ዓለሙን አናወጡት። አሁን ደግሞ የእሷን ሥጋ ይዘው ተነሳች እያሉ እንዳያውኩን ሥጋዋን እናቃጥለው ብለው ተማከሩ። ከእነርሱም መካከል ታውፋኒያ የተባለ አንድ አይሁዳዊ በድፍረት ሮጦ የእመቤታችንን ሥጋ ያለበትን አልጋ ጨበጠው። በዚህ ጊዜ የእግዚአብሔር መልአክ የሰውየውን 2 እጆች ቆርጦ ከአልጋው ላይ እንዲንጠለጠሉ አደረጋቸው። ሥጋዋንም ነጥቆ ከወንጌላዊው ቅዱስ ዮሐንስ ጋር በደመና ነጥቆ በመውሰድ በገነት ከዕፀ ሕይወት ስር አኖረ። ሐዋርያትም ሥጋዋን አግኝተው ይቀብሩት ዘንድ ባረፈች በ8ኛው ወር በወርሃ ነሐሴ ሱባኤ ለመያዝ ወሰኑ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ስለ እመቤታችን ፍልሰትና ዕርገት በጥልቀት አስተምረዋል። ታላቁ የዜማ ሊቅ ቅዱስ ያሬድ በፍልሰታ ድጓው ላይ ስለዚህ ዕለት ሲዘምር ከመትንሣኤ ወልዳ ሰንበተ ፍስሐ ገብረት ትንሣኤሃ ለድንግል የድንግል ማርያም ትንሣኤ ልክ እንደ ልጇ ትንሣኤ የደስታ ሰንበትን አደረገች ብሏል። ሊቁ ጌታችን ኢየሱስ ክርስቶስ ሞትን አሸንፎ መነሳቱ ለዓለም ሁሉ የደስታ የነጻነት መሰረት እንደሆነ ሁሉ የእመቤታችንም በነሐሴ 16 ቀን በልጇ መለኮታዊ ኃይል ከሙታን ተለይታ መነሳት ለቤተ ክርስቲያንና ለአማኞች ታላቅ የምስራችና የደስታ ቀን መሆኑን ያበስራል። በሌላ በኩል ስለ ዕርገቷ ደግሞ አንቀጸ አድኅኖ ዘኮንኪ ማርያም ድንግል ዕርገተ ወልድኪ ዘአርአይኪ በሥጋ የማዳን ደጅ የሆንሽ ድንግል ማርያም ሆይ የልጅሽ ዕርገት በሥጋሽ አሳይተሻል ይላል ቅዱስ ያሬድ። በዚህ ዜማው እመቤታችን በሥጋና በነፍስ ወደ ሰማይ ማድረጓን ያረጋግጣል። ጌታችን ኢየሱስ ክርስቶስ በገዛ ስልጣኑ ወደ ሰማይ እንዳረገ ሁሉ እመቤታችንም በልጇ መለኮታዊ ኃይልና በመላእክት ታጅባ ወደ ሰማይ ማድረጓንና ይህም የልጇን የዕርገት ምስጢር በሥጋዋ በተግባር ያሳየችበት ታላቅ ክብር መሆኑን ያብራራል። በሌላ በኩል በዚህ ወቅት የሚዘመረው ሌላው ኃይለ ቃል ደግሞ እንዲህ ይላል። ሞታ ለድንግል ወትንሣኤሃ ወዕርገታ ወነቢራ በየማነ ወልዳ የአጽብ ለኩሉ ፍጥረት መዋቲ። የድንግል ማርያም ሞታ፣ ትንሣኤዋ፣ ዕርገቷና በልጇ ቀኝ በክብር መቀመጧ ለሚሞት ፍጥረት ሁሉ ድንቅ ነው። ይህ ኃይለ ቃል የፍልሰታን ምስጢር በአንድ ላይ ያጠቃልላል። አንዲት ሴት አምላክን ወልዳ በምድር ላይ በቅድስና ኖራ በሞት አልፋ በ3ኛው ቀን ተነስታ ወደ ሰማይ አርጋ በፈጣሪዋና በልጇ ቀኝ መቆሟን እንዲህ ያለውን ታላቅ የክብር ባለቤት መሆኗ በሰው ልጅ አእምሮ ሊመረመር የማይችልና ለፍጥረት ሁሉ የሚያስደንቅ የፈጣሪ ልዩ ስጦታ መሆኑን ያረጋግጣል። የእመቤታችን የቅድስት ድንግል ማርያም ትንሣኤና ዕርገት መጽሐፍ ቅዱሳዊ መሰረት ያለው ታላቅ መለኮታዊ ምስጢር ነው። በብሉይ ኪዳን መዝሙረ ዳዊት ላይ ነቢዩና ንጉሱ ቅዱስ ዳዊት በመዝሙር 131 ቁጥር 8 ላይ እንዲህ ብሏል። አቤቱ ወደ ዕረፍትህ ተነስ አንተና የመቅደስህ ታቦት። እዚህ ላይ ታቦት የታቦዳን ታቦት እመቤታችን ቅድስት ድንግል ማርያም ናት።
ፍጡር ሳይሆን ፈጣሪ እግዚአብሔር ራሱ ያደረባት መለኮትን በማህፀኗ የተሸከመች ቅድስት ታቦት ናት። ስለዚህ ወደ እረፍት ተነስ አንተና ታቦትህ ማለት ጌታችን ኢየሱስ ክርስቶስ ከትንሣኤ በኋላ ወደ ሰማይ እንዳረገ ሁሉ ማደሪያው የሆነችው እመቤታችንም ከስጋዊ መቃብር ተነስታ ወደ ሰማያዊው እረፍት እንደምታርግ የተነገረበት ታላቅ ትንቢት ነው። በተጨማሪም በመዝሙር 44 ቁጥር 9 ላይ በወርቅ ልብስ ተጎናጽፋና ተሸልማ ንግስቲቱ በቀኝ ትቆማለች ይላል። ይህ ጥቅስ እመቤታችን ከምድራዊ ሕይወት በኋላ በሰማያዊው ዓለም የምታገኘውን ታላቅ ክብርና ባለማዕረግነት ያሳያል። እርሷ በሰማይ ከልጇ በቀኝ ቆማ ለሰው ልጅ ሁሉ የምታማልድ እውነተኛ ንግስት ናት። በሐዲስ ኪዳንም የዮሐንስ ራእይ ምዕራፍ 12 ቁጥር 1 ላይ ታላቅ ምልክትም በሰማይ ታየ፣ ፀሐይን የተጎናጸፈች ጨረቃም ከእግሮቿ በታች የነበረች በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች የሚለው ቃል እመቤታችን ድንግል ማርያም በሰማያዊው ክብር መኖሯንና እርገቷን የሚያረጋግጥ ታላቅ መለኮታዊ መገለጫ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ስለ እመቤታችን ፍልሰትና እርገት በጥልቀት አስተምረዋል። ታላቁ የዜማ ሊቅ ቅዱስ ያሬድ በፍልሰታ ድጓው ላይ ስለዚህ ዕለት ሲዘምር ከመትንሣኤ ወልዳ ሰንበተ ፍስሐ ገብረት ትንሣኤሃ ለድንግል የድንግል ማርያም ትንሣኤ ልክ እንደ ልጇ ትንሣኤ የደስታ ሰንበትን አደረገች ብሏል። ሊቁ ጌታችን ኢየሱስ ክርስቶስ ሞትን አሸንፎ መነሳቱ ለዓለም ሁሉ የደስታ የነጻነት መሰረት እንደሆነ ሁሉ የእመቤታችንም በነሐሴ 16 ቀን በልጇ መለኮታዊ ኃይል ከሙታን ተለይታ መነሳት ለቤተ ክርስቲያንና ለአማኞች ታላቅ የምስራችና የደስታ ቀን መሆኑን ያበስራል። በሌላ በኩል ስለ እርገቷ ደግሞ አንቀጽ አድህኖ ዘኮንኪ ማርያም ድንግል እርገተ ወልድኪ ዘአርአይኪ በስጋ የማዳን ደጅ የሆንሽ ድንግል ማርያም ሆይ የልጅሽ እርገት በስጋሽ አሳይተሻል ይላል ቅዱስ ያሬድ። በዚህ ዜማው እመቤታችን በስጋና በነፍስ ወደ ሰማይ ማድረጓን ያረጋግጣል። ጌታችን ኢየሱስ ክርስቶስ በገዛ ስልጣኑ ወደ ሰማይ እንዳረገ ሁሉ እመቤታችንም በልጇ መለኮታዊ ኃይልና በመላእክት ታጅባ ወደ ሰማይ ማድረጓንና ይህም የልጇን የእርገት ምስጢር በስጋዋ በተግባር ያሳየችበት ታላቅ ክብር መሆኑን ያብራራል። በሌላ በኩል በዚህ ወቅት የሚዘመረው ሌላው ኃይለ ቃል ደግሞ እንዲህ ይላል። ሞታ ለድንግል ወትንሣኤሃ ወእርገታ ወነቢራ በየማነ ወልዳ የአጽብ ለኩሉ ፍጥረት መዋቲ። የድንግል ማርያም ሞታ፣ ትንሣኤዋ፣ እርገቷና በልጇ ቀኝ በክብር መቀመጧ ለሚሞት ፍጥረት ሁሉ ድንቅ ነው። ይህ ኃይለ ቃል የፍልሰታን ምስጢር በአንድ ላይ ያጠቃልላል። አንዲት ሴት አምላክን ወልዳ በምድር ላይ በቅድስና ኖራ በሞት አልፋ በሶስተኛው ቀን ተነስታ ወደ ሰማይ አርጋ በፈጣሪዋና በልጇ ቀኝ መቆሟን እንዲህ ያለውን ታላቅ የክብር ባለቤት መሆኗ በሰው ልጅ አእምሮ ሊመረመር የማይችልና ለፍጥረት ሁሉ የሚያስደንቅ የፈጣሪ ልዩ ስጦታ መሆኑን ያረጋግጣል። ክቡራንና ክቡራት የቻናላችን ተከታታዮች ዛሬ ነሐሴ 16 ቀን የምናከብረው የፍልሰታ በዓል እንዲሁ በታሪክ የተፈጸመ ተራ ክስተት ብቻ አይደለም። የሰው ልጅ ተስፋ የደረሰበት የእናታችን የእመቤታችን አማላጅነት በሰማያዊው ዙፋን ፊት የጸናበት ታላቅ ዕለት ነው። እመቤታችን ቅድስት ድንግል ማርያም ለአዳም ዘር ሁሉ ኩራትና መመኪያ ናት። እኛም ይህንን ታላቅ በዓል ስናከብር እንደ ቅዱሳን ሐዋርያት በጾም በጸሎትና በቅድስና ሕይወት በመጽናት እግዚአብሔር አምላክን ምስጢሩን እንዲገልጥልንና በረከቱን እንዲሰጠን ልንማር ይገባል። በሕይወታችን ውስጥ የሚያጋጥሙን ፈተናዎች በትዕግስት ካለፍን እኛም እንደመቤታችን የሰማያዊውን መንግስት ክብር እንደምንወርስ ይህ በዓል ታላቅ ማረጋገጫ ነው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሐዋርያትና ጸሎት ረድኤት ከሁላችን ጋር ይሁን። ስለተከታተላችሁን ከልብ እናመሰግናለን። ይህ መንፈሳዊ ትምህርት ለሌሎችም እንዲደርስ ቪዲዮን ላይክ፣ ሼር ማድረግ አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ሁልጊዜ የሚለቀቁ መንፈሳዊ ዝግጅቶችን ይከታተሉ።